ይሄ ረመዳን የመጨረሻ ግንኙነታችን ሊሆን ይችላል። መጨረሻ የህይወታችን ዘመን ውስጥ ልንኖር እንችላለን። ይሄ ፊት ለፊት ያለው ረመዳን ምናልባት ይሄን የተዘጋ ልብ መክፈቻ እንዲሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጨረሻ እድሜያቸው ላይ ጅብሪል ሁለት ጊዜ ነው ዐለይሂ ሰላም ነብዩን ሙራጃዓ ያደረጋቸው ቁርአን ጋር። የቁርአን ወር ነው። ሁሉ ነገር ይቀራል፣ ቁርአን ብቻውን ይቀራል። ሐቂቃ ረመዳንን መጾማችንን የምናረጋግጠው ከቁርአን ጋር ያለን እርቅ ሲፈጠር ነው። ለቁርአን በህይወታችን ውስጥ ለመኖር ስንወስን ነው። ያን ማድረግ ስንችል የተዘጋው ልብ ተከፍቷል። ልቦች ሲከፈቱ እጆች ተዘርግተዋል። አላህን ሲለምኑ ዱዓዎች ተቀባይነት አግኝተዋል። ይሄ ቁርአን ትናንት የነበረውን ኡማ ከፍ እንዳደረገው እኔ እናንተን ከፍ ያደርገናል። አላህ ቁርአንን አስተንትነው ከሚቀሩት፣ ቁርአንን ህይወት አድርገው ከሚኖሩት፣ በቁርአን ከፍታቸውን ከሚያረጋግጡት ሰዎች ያድርገን።